ኦኬ እንዳለመታደል ሆኖ የኢትዮጵያ ፖለቲካ የተመሰረተው በዘር ፖለቲካ ነውና የአዲስ አበባ ልጅ ፖለቲካ ዛሬ ጀመረ አይደለም። የስልሳዎቹ ፖለቲካን ብታዩት ኢሰፓም ሜሰን ምናምን እያሉ የተማሪዎች እንቅስቃሴ ራሱ የተጀመረው አዲስ አበባ ላይ ነው አይደል? ግን እንዳለመታደል ሆኖ መሪዎቹ የነበሩት ከየት የመጡ ናቸው? ከሌላ ቦታ ናቸው። እነ ተስፋዬ ደበሳይ የአዲስ አበባ ልጅ አልነበሩም፣ ምናቃቸው ናቸው። በዛም በኩል ያሉት በሜሰን በኩል ያሉት እነ ኃይሌ ፊዳን ብትወስዷቸው የአዲስ አበባ ልጆች አይደሉም። ትግላቸው በምን ላይ ነበር የተመሰረተው? በዘራቸው ላይ የተመሰረተ ነበር ማለት። በዚህ ያንኛው በኦሮሞ ሌላኛው ደግሞ በኤርትራና በትግሬ በኩል ያለም ቢሆን የአዲስ አበባ ልጅ መሪ እንዳይኖረው ነበር ሆን ብሎ የተሰራበት የነበረው ማለት ነው። ያ እንደቀጠለ ነው፣ የምታውቁት ነው። 97 መጣ፣ ሁሉም ሰው ይመጣል። በቃ ኢትዮጵያ ይጫወታል። የሚሰበሰበው የአዲስ አበባ ልጅ ነው። የአዲስ አበባ ልጅ ላይ ነው ፖለቲካ የሚሰራው። ከዛ በኋላ የአዲስ አበባ ልጅ ተሰብስቦ ይሞታል። አዲስ አበባ ልጅ በሞተበት ላይ ደግሞ አንደኛው ስልጣን ይዛል። እንደዛ ነው ጨዋታው እየተደረገ የመጣው ፖለቲካው ማለት ነው። እና የአዲስ አበባ ልጅ ቅድም እንዳላችሁት ነው፣ ሲደራጅ ለምን እንደተደራጀ ማወቅ መቻል አለበት። የሚያደራጁትን ሰዎች በጥንቃቄ መመልከት መቻል አለበት። ማን ነው ብሎ ማለት ነው፣ እያንዳንዱ ማለት ነው። ሌላ ደግሞ ተስፋ መቁረጥ የለበትም ብዬ አምናለሁ። ይሄ በብዛት የጎዳው እኛ ባልደራስ ተመስርቶ ገና ለመመስረት እቅድ እንኳን ሲያወጣ የነበረ ልጆች ነን እና ከናገባቡ ከናመሰራረቱ አዲስ አበባ ላይ ራሱ ሄደን ሁሉ ነገር ብዙ ነገር መስዋዕትነት ያየን ልጆች ነን። ግን ምን አይነት ነገር አይታችኋል ብትሉ ከባልደራስ አደረጃጀት እንኳን ብትወስዱት ትልቅ ትምህርት ይሆናል ለሌሎች አደረጃጀቶች፣ ስፔሻሊ አዲስ አበባ ላይ ለሚመሰረቱት ብላችሁ ስታስቡ ተስፋ መቁረጥ። ድርጅት ይመሰረታል። አዎ በቃ አብይ ጠንካራ ነበር በሰዓቱ። ህዝቡን ወደሱ ሳይድ የማድረግ ጉልበት ነበረው። ግን ጠላቱ ማን ነበር? ከየቦታው ሁሉ ማንንም እኮ አልፈራም። እስክንድርን የአዲስ አበባ ልጅን ጠቡ የነበረው አይደል? የአዲስ አበባ ልጅ በሰዓቱ ከየትኛውም ክፍለ ሀገር የጠነከረ አደረጃጀት የነበረው የአዲስ አበባ የባልደራስ ልጆች ነው። አመሰራረቱም የአዲስ አበባ ልጆች ነው። ያው ምሳሌ ደግሞ የምታስታውሱት ቄሮ ሲመጣ በድንጋይ ነው አለ ያባረር ነው እንዳትረሱ። በመጠቃቀስ የወጣው የአዲስ አበባ ልጅ ነው በድንጋይ ያባረር። ሌሎች አደረጃጀቶች ከአዲስ አበባ አደረጃጀት በኋላ ጠንክረው የመጡ ናቸው ብዬ ነው ማምነው ማለት ነው። አሁንም ቢሆን ያው ችግሩ የተፈጠረው ይሄ የትግሉ ስራ የተፈጠረው በዘር ፖለቲካ ላይ የተመሰረተ ነው። ሁሉም የየራሱን ዘር ይዞ አደረጃጀት አለው። አሁን ባለፈው እንዳያችሁት ነው እና አብርሃም የአዲስ አበባ ልጆች ብለው የኦሮሞ ልጆችን አሰባስበው ነው ያሉት አይደል? ሌላ ደግሞ የአዲስ አበባ ልጆች ግሩፕ አለና ያው ከዚህ ውጭ ሆነ አውዱ አዲስ አበባ የማይሸት ልጆች ያሉበት አለ ማለት ነው። እና ያም በዘር ነው የተመሰረተው። እና የአዲስ አበባ ልጅ ይሄ አደረጃጀቱ የአራዳ አዲስ አበባ ልጆች ህብረት አደረጃጀቱ ሁሉንም ያማከለ የአዲስ አበባ ልጆችን መሰረት ያደረገ ከሆነ እኔ እንደ አዲስ አበባ ልጅ ተወላጅነቴ እንደ ምክርም እንደ ሁሉም ነገር መሆን አለበት ብዬ የምገምተው ከዚህ በፊት እንዳወራ ነው አደረጃጀቱ መሰረት ሊኖረው ይገባል። አደረጃጀቱ ፋይናንሻሊ በጣም የተደራጀ ሊሆን ይገባል። በተለይ ደግሞ ሰውን በማያስነካ ህብረተሰቡን በማያስጨርስ 97 ጥሩ ምሳሌ ነው። መሳሪያ ለያዘው በድንጋይ ነው የገጠመው። መጨረሻውን ስላየን በተቻለ መጠን መሰረታዊ የሆነ አደረጃጀት ከታች ካሉት ለመጣል ይሞከር። ለምን በየብሔሩ ብትሄዱ በእያንዳንዱ አቋቋም የራሳቸው የሆነ አደረጃጀት አላቸው። ማን